ብዙ ሰዎች ሳያውቁ ፀጉራቸውን እየጎዱ ነው። ይህንንም በራሳቸው ላይ እየፈጸሙ እንዳለ እንኳን አላወቁም። ሁልጊዜ ጠዋት ላይ ከእንቅልፍ ስትነቃ ፀጉርህን በትራስ ላይ ታያለህ ወይም ፀጉርን ስትታጠብ ይነቃቀላል። ይህንንም ስታይ ኖርማል እንዳልሆነ ትረዳለህ። ነገር ግን በምን ምክንያት እንደዚህ የሆነ እንዳለ አላወቅም። እነዚህ 7 መጥፎ የቀን ተቀን ልምዶች ፀጉርን ከራስ ላይ እያጠፉ ናቸው። ጥሩ ነገሩ እኔ ይህንን አንተ ሳታውቅ የምታደርገውን መጥፎ ልምዶችን እንዴት እንደምታስተካክል እነግርሃለሁ። በሳምንት ብቻ ፀጉርህ ጠንካራና የሚያምር ይሆናል። እስከ መጨረሻ ተከታተለኝ። አንደኛ፣ የምሽት ልምዶች። አብዛኛው ወንዶች ይህን ነገር አልተረዱትም። 2 የተለመደ ፀጉርን የሚጎዱ ምሽት ላይ የሚሰሩ ስህተቶች አሉ። አንደኛ፣ በእርጥብ ፀጉር መተኛት። እርጥብ ፀጉር የለሰለሰ ስለሆነ በምንተኛ ጊዜ በትራሳችን ላይ ስንገላበጥ ፀጉራችን ፍሪክሽን ይፈጥራል። ይህ ፍሪክሽን ደግሞ ውጫዊውን የፀጉራችንን ሽፋን ይጎዳል። በተጨማሪም የፀጉራችን ስሮች ጥንካሬ እንዳይኖራቸው ያደርጋል። ስለዚህ ምሽት ላይ ሻወር ከወሰዳችሁ ወይም ፀጉራችሁን ከታጠባችሁ ፀጉራችሁ ማድረቅ እንዳትረሱ። ሁለተኛ ስህተት፣ ከጥጥ የተሰሩ ትራሶችን መጠቀም። ከጥጥ የተሰሩ ትራሶች በተፈጥሯቸው ፈሳሾችን የመምጠጥ ኃይል አላቸው። ይሄ ደግሞ በምንተኛበት ጊዜ ከፀጉራችን ላይ የተፈጥሮ ዘይቶችን ስለሚስቡ ፀጉር እንዲደርቅና እንዲሰባበር ያደርጋሉ። ይህንን ችግር ለመቅረፍ ከሐር ወይም ከሳትን የተሰሩ ትራሶችን መጠቀም ይመከራል። እነዚህ ትራሶች የለሰለሱና ፀጉርንም በእርጥበት እንዳይቆይ ያደርጋሉ። በተጨማሪም ፍሪክሽን እንዲቀንስ ያደርጋሉ። ይህንን ተግባር ለ1 ሳምንት ሞክረውና ልዩነቱን ታያለህ። ሁለተኛ፣ የተሳሳተ ቅባት ወይም የፀጉር ዘይቶችን መጠቀም። አብዛኛው ሰው ብዙ የፀጉር ዘይቶችን መጠቀም የተሻለ ፀጉር እንዲኖራቸው የሚረዳቸው አድርጎ ይመለከታሉ። ነገር ግን የተሳሳተ ሀሳብ ነው። እውነታው ብዙ የፀጉር ዘይቶችን መጠቀም የፀጉር መርገፍን ይጨምራል። ሰውነታችን በተፈጥሮ ብዙ ዘይት አለው። ስለዚህ አላስፈላጊ ዘይቶች አያስፈልጉትም። ይህንንም ችግር ለመቅረፍ ከሻወር በኋላ 2 ወይም 3 ጠብታ የፀጉር ዘይቶችን መጠቀም። የትኞቹ ዘይቶች እንደሆኑ እንመልከት። የኮኮናት ዘይት ፀጉርን ለማለስለስና ያማረ ለማድረግ ይጠቅማል። የአርጎን ዘይት እንዲጠቀለል ወይም ፍሪዝ ለማድረግ ይጠቅማል። የካስቶር ዘይት ፀጉር እንዲወፍር ለማድረግ ይጠቅማል። የጆጆባ ዘይት የራስ ቅል ባላንስ ያስተካክላል። ከነዚህ ሁሉ ዘይቶች ሁሉ ግን በጣም ጠቃሚው የሮዝሜሪ ዘይት ነው። የሮዝሜሪ ዘይት በየወሩ 1 ጊዜ በመደበኝነት ላይ ጥቅም ላይ ከዋለ እንደ ሞኖክሲሊን ኃይለኛ ውጤት እንደሚያስገኝ ተረጋግጧል። ሶስተኛ፣ ፀጉር አደራረቅ። 2 የተሳሳተ የፀጉር አደራረቅ አለ። አንደኛው ከልክ በላይ ፀጉርን ማሸት ነው። ይህ ተግባር የፀጉር ስሮችን በመስበርና በማርከም ፀጉር እንዲነቃቀል ያደርጋል። ሁለተኛ፣ የተሳሳተ የፀጉር አደራረቅ አይነት ሁልጊዜ የፀጉር ማድረቂያ ማሽን መጠቀም ነው። የፀጉር ማድረቂያ ብዙ ጊዜ መጠቀም ፀጉር እንዲሳሳና የራስ ቅላችን የደረቀ እንዲሆን ያደርጋል። ይህንን ማሽን ከተጠቀማችሁ አብዝታችሁ በሞቀ አየር አትጠቀሙ። ምክንያቱም የሞቀ አየር ሙሉ በሙሉ ፀጉርን ይጎዳል። ሁልጊዜም ቢሆን የተሻለውን መንገድ ይጠቀሙ። አራተኛ፣ ትክክል ያልሆኑ ሻምፖዎችን መጠቀም። የአብዛኛው ሰው ፀጉር የሚበላሸው የሚጠቀመው የሻምፖ አይነት ነው። ይህም የሆነው ብዙዎቹ ሻምፖዎች በውስጣቸው ሳልፌትና ጠንካራ የሆኑ ኬሚካሎች አሏቸው። እነዚህ ኬሚካሎች ደግሞ ከፀጉራችን ላይ የተፈጥሮ ዘይትን ያጠፋሉ። እነዚህ ዘይቶች ከጠፉ ደግሞ ፀጉሩ የደረቀና ጥንካሬ የሌለው ይሆናል። ስለዚህ የምትጠቀማቸውን ሻምፖዎችን ከፀጉር አይነት ጋር የሚሄድ አድርገው። የፀጉር አይነት ከርል ሄር ከሆነ በሳምንት ከ1 እስከ 2 ጊዜ ታጠብ። ዌቭ ሄር ከሆነ ደግሞ በሳምንት ከ3 እስከ 4 ጊዜ ታጠብ። ነገር ግን ጂም የምትሰራና በየቀኑ የሚያልብህ ከሆነ በየቀኑ በለስላሳ ሻምፖዎች ታጠብ። አምስተኛ፣ ደካማ አመጋገብ። ለፀጉር ውስጣዊ ጤንነት በጣም አስፈላጊ ነገር የአመጋገብ ስርዓት ነው። ውጨኛው ደካማና የሳሳ ከሆነ የአመጋገብ ስርዓት ትክክል አይደለም። ይህንን ችግር ለመቅረፍ መፍትሄው ደግሞ ሻምፖዎች ወይም የፀጉር ዘይቶች ሳይሆኑ ፕሮቲን ነው። ፀጉር ጤንነት 90% የሚያስፈልገው ፕሮቲን ነው። ቢያንስ ቁርስ ላይ 3 እንቁላል መብላት። በተጨማሪም በሳምንት ውስጥ 2 ወይም 3 ጊዜ አሳ መብላት። በተጨማሪ ከፍራፍሬዎች ውስጥ የዱባ ፍሬ፣ የአልማዳ ፍሌክስ፣ የለውዝ ፍሬ እነዚህ ፀጉራችን በቂ የተፈጥሮ ዘይት እንዲኖራቸው ያደርጋሉ። ቪታሚንና ሚኒራሎች ለፀጉራችን አስፈላጊ ናቸው። ቪታሚን ኤን ለማግኘት ካሮት፣ ስፓኒሽ፣ ቪታሚን ሲን ለማግኘት ብርቱካን፣ ሎሚ፣ ቪታሚን ኢን ለማግኘት ለውዝ እና የዱባ ፍሬ መመገብ እነዚህ ንጥረ ነገሮችን እናገኛለን። በተጨማሪም በቀን ከ7 እስከ 8 ብርጭቆ ያህል ውሃ መጠጣት። በቂ እንቅልፍ ማግኘት፣ ጭንቀት መቀነስ፣ ምክንያቱም ብዙ መጨነቅ ፀጉር እንዲረግፍ ያደርጋል። ስድስተኛ፣ የቆሸሹ ኮፍያዎችንና ሄልሜቶችን መጠቀም። በቀን ውስጥ ለጥቂት ሰዓትም ቢሆን በላብ የቆሸሸ ኮፍያ ወይም ሄልሜት ከለበስክ በፀጉር ላይ ችግር እያመጣበት ነው። በኮፍያ ወይም በሄልሜት ላይ ቆሻሻ ዘይቶች ካሉ ፀጉር በቂ አየር እንዳያገኝ ያደርጓል። ይሄ ደግሞ በፀጉር ላይ የመድረቅ እንዲሁም ኢንፌክሽን ያመጣል። እነዚህ ነገሮች ደግሞ በፀጉራችን ቅርጽ ላይ ትልቅ ችግር ያመጣሉ። ብዙ ወንዶች የተበላሸ የፀጉር ቅርጽና የሳሳ ፀጉር አላቸው። ይህንን ችግር ለመቅረፍ የምትለብሰውን ኮፍያ ወይም ሄልሜት በየቀኑ እጠበው። ሰባተኛ፣ ሙቀትና መጥፎ ስታይል መጠቀም። አብዛኛው ሰው ለፀጉር እንክብካቤ እንደ ዋክስ፣ ጄል፣ ፕሮሜድ ወይም ሄር ስፕሬይ
ምርቶችን ይጠቀማል። ነገር ግን ይህንን ስትጠቀሙ የፀጉራችሁን ቅርጽ አለማበላሸቱን ልብ በሉት። እናም ከመተኛታችሁ በፊት ፀጉራችሁን ስትታጠቡ ሁልጊዜም ቢሆን ምንም አይነት የፀጉር ምርቶችን አትጠቀሙ። እነዚህ ምርቶችን በምሽት ከተጠቀምን ፀጉራችን ላይ ችግር ያመጣሉ። በተጨማሪም ለማድረቅ የማድረቂያ ማሽኑን ከተጠቀማችሁ ከፀጉራችሁ ከፍ አድርጋችሁ ተጠቀሙ። ነገር ግን የተሻለው የማድረቂያ መንገድ በራሱ እንዲደርቅ መተው ነው። መጨረሻ አንድ ተጨማሪ ለፀጉር እንክብካቤ የሚሆን ሚስጥር ልንገራችሁ። ፀጉር እየሳሳና ቅርጹን እየለቀቀ ካለ ለዚህ ችግር ለብዙ ሰዎች መፍትሄ የሆነው የሽንኩርት ጁስ መጠቀም ነው። የሽንኩርትን ጁስ ካዘጋጀ በኋላ በትንሽ ጥጥ አድርገ በፀጉር ላይ ቅባው። ይህንን ተግባር በቀን 2 ጠዋትና ማታ ለ6 ሳምንታት ለ15 ደቂቃ አድርገው። እናም በ4 ሳምንት ውስጥ 93% የሚሆን አዲስ ፀጉር በራስ ላይ ታየዋለህ።